እንዲህ ሲል መከረኝ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ቀደም ሲል የትምህርት ጽሕፈት ቤት ኃላፊ ብዙ መልእክት አስተላልፈዋል። እኔ ብዙ ለማለት አይደለም። በመጀመሪያ ደረጃ በዚህ መንገድ በመገናኘታችን ትልቅ እድል ነው። እኛ የተመረጥን ሰዎች ነን። ሁሉ ሰው በ12 ዓመት በዚህ መንገድ የድካሙን ውጤት የሚሰበስብበት፣ በተለይ ደግሞ ተማሪው በቀጣይ በሀገር አቀፍ ደረጃ የሚሰጡ ምዘናዎች እንደ ሀገር የቱ ጋር እንዳለ የምንገለጽበት የምንታይበት በእናንተ ስለሆነ እንደ ሀገር ተወዳዳሪ ስለሆናችሁ ይህን እድል ስላገኛችሁ በጣም ልትኮሩ ያስፈልጋል። በራሱ ትልቅ የኮምፒቲሽን የውድድር እድል ስለሆነ እኛ ደግሞ በእናንተ አማካይነት እንደ ሀገር ስለምንወዳደር እናንተን ይዘን እንዴት እንዳለን መጨረሻ ላይ በውጤታችሁ በስነ ምግባራችሁ የምንገለጽ ስለሆነ ማህበረሰባችን እናንተን እዚህ ደረጃ ለማድረስ ወላጅ የከፈለው ዋጋ በደንብ እለት እለት ታስቡታላችሁ ብለን እናስባለን። ወላጅ የከፈለው ዋጋ፣ መምህሩ የከፈለው ዋጋ፣ የትምህርት አመራሩ የከፈለው ዋጋ፣ የከፈለላችሁ ዋጋ፣ በአጠቃላይ ሀገር፣ አካባቢ፣ መንግስት፣ ማህበረሰብ እናንተ የከፈላችሁት ዋጋ እንዲያው እንዲወድቅ ስለማትፈልጉ፣ እንዲያው በከንቱ እንዲቀር ስለማትፈልጉ እስካሁን ድረስ ተማሪውን በሚመለከት እናንተም በሚመለከት ተዘጋጅታችኋል ብለን ነው የምናስበው። በበቂ ሁኔታ በስነ ልቦናም በሌሎችም መስኮች ዝግጅት አድርጋችኋል ብለን ነው የምናስበው እና በዚህ እርግጠኞች ነን። በቀሪ ጊዜ በሚሰጡ ምዘናዎች ላይ ቅድም እንደተባለው ዋናው ነገር ስነ ልቦናው እስካሁን ድረስ ተማሪው ካጠና ከዚህ በኋላ የስነ ልቦና ጉዳይ ነው የሚሆነው። የምታገላብጡት ማስታወሻ ያለ አይመስለኝም። ከዚህ በኋላ የስነ ልቦና ዝግጅት ኮንፊደንስ ቢውልድ ማድረግ፣ ፈተናዎችን በጥንቃቄ መስራት፣ መሰጠት፣ ፎከስድ መሆን፣ በፈተናዎች ላይ ፎከስድ መሆን፣ ሌላ የሚታይ የሚጠበቅ ነገር ባለመኖሩ ምክንያት የራስን ፈተና መስራት ከተቻለ በእርግጠኛነት ከባለፉት ዓመታት በብዙ የጨመረ ውጤት እናስመዘግባለን የሚል እምነት አለኝ። እንግዲህ የልፋታችሁን ውጤት ፈጣሪ እንዲከፍላችሁ እናንተም ያው ከፈጣሪ ጋር የምትገናኙ ስለሚመስለን መጸለይ ነው፣ መስራት ነው። መጨረሻ ላይ የሚሆነው ነገር በእርግጠኛነት እናንተንም እኛንም የሚያኮራ ውጤት ይዛችሁ ብቅ ትላላችሁ የሚል እምነት አለን። ለዚህ ትልቅ አደራ ለወረዳ መንግስት በማህበረሰብ ስም፣ በወረዳው መንግስት ስም፣ በአጠቃላይ በትምህርቱ ማህበረሰብ ስም አደራ ለማለት ነው እና በድጋሚ መልካም የውጤትና የስኬት ጊዜ እንዲሆንላችሁ መኝ 2.7 ምናምን ፐርሰንት ነበረ የቀጥታ ዩኒቨርሲቲ መግቢያ ውጤት ያመጡት የኛ ተማሪዎች 2.7 ከ100% ማለት ነው። በዚህ ዓመት 50 እና ከዛ በላይ ፐርሰንቱ ሹር ወደ ዩኒቨርሲቲ ቀጥታ ውጤት ያመጣሉ ተብሎ ታሳቢ ተደርጓል። እኛም አቅደናል፣ ተቋማት አቅደዋል፣ እንደ ዞንም እንደ ወረዳ እንደ ክልልም ታቅዷል። በዚህ የሶዶ ወረዳ የተማሪ ውጤት ወይ ስብራት ወይ ተስፋ እንዲሆን የእናንተ ነው ማለት ነው። ተስፋ የሚጣልበት አሁንም በስብራት ውስጥ ያለ የሚል መረጃ ለመሰብሰብ እድሉ እናንተ ጋር ያለው። ምናልባት በእኛ ደረጃ መምህሩ እኛ እስካሁን ስንሰራ መተናል፣ እናንተ ስንሰራ መተናል። ቀሪው 2-3-4 ቀናት የእናንተ የማስታወስ አቅም እና ብቃት ይወስናል ማለት ነው። መጨረሻ ላይ ፈተና ማለት የተማሩትን ማስታወስ፣ የተማሩትን ደግሞ ማስታወስ። አስታውሳለሁ አላስታወስም ነው ጥቅል ነገሩ እንደዛ። ከዛ ውጪ ሞዴል ላይ ፕሪ ሞዴል ላይ ሌሎች ተፈተና የመጣንባቸው ርዕሶች ዛሬም አሉ። የክፍል ፈተና ስንፈተናቸው የመጡ አይተሞች፣ ይዘቶች ምናምን ዛሬም አሉ፣ ነገም ዩኒቨርሲቲ ላይ ይኖራሉ ማለት ነው። ኤክስ ዋይ ምናምን የሚል ወርድ የሚል ስፔሊንግ ምናምን
ምናምን አለ ማለት ነው። ዩኒቨርሲቲ ቢሆንም እዚህ ቢሆን የምናውቃቸው ሴንቴንሶች በሙሉ አሉ። ስለዚህ ቀለል አድርጎ ለማስታወስ መዘጋጀት በቂ ይመስለኛል። የተማሩትን ለማስታወስ ቀለል አድርጎ ይሄ ወረቀቱ ምናምን ቡክሌቱ ሲመጣ የተለየ ስሜት ሳይሆን በጣም ቀለል አድርጎ ይሄ ስል ኬርለስነት ዋጋ ያስከፍላል። ኬርለስ እንሆን ለማለት ፈልጌ ሳይሆን የሰጡት ኦሪንቴሽን በጥንቃቄ መጠቀም፣ ቀጥሎ ግን ለማስታወስ ነው ቁጭ ያልኩት የሚለውን ነገር በደንብ ማስታወስ ያስፈልጋል። ብዘለው ነገ ስለሚዘትተኝ በተለይ የፈተና መልስ መስጫ ወረቀት ላይ የሚሞሉ ኢንፎርሜሽኖች በጣም በጥንቃቄ መሙላት የፈተናውን 50% ነው። ይሄን መርሳት የለባችሁ። በተቀመጠው ኦሪንቴሽን መሰረት በጥንቃቄ የፈተና መልስ መስጫ ወረቀት ላይ ያሉ ቤዚክ ኢንፎርሜሽኖች በጥንቃቄ መሙላት ማንዴት ኃላፊነት እንዳለብን እንዳንረሳ። ከዛ ውጭ ያለውን የፈተና ኮንተንት ስትማሩት የመጣ እንደሆነ በድጋሚ ለማስታወስ ነው። አደራ ምንላችሁ መፈተኑ እንዳለ ሆኖ ሌላው እንዳለ ሆኖ ወረዳችንን ኮንታችሁ በላይ በጥንቃቄ የሚጠብቀው አንዱ የስነ ምግባር ጉዳይ እንደሆነ እንድትይዙ። ከዚህ ውስጥ ባልተገባ መንገድ ዩኒቨርሲቲ ላይ ያሉ የጸጥታ አካላት የፌዴራል የጸጥታ አካላት የተለየ ኢንፎርሜሽን ሪፖርት ቢያወጡ በቀጥታ የሚመጣው እኛ ጋር እንደሆነ ብታስቡ፣ በቀጥታ የሚመጣው ትምህርት ቤታችሁ በቀጥታ የሚመጣው ወላጅ ጋር እንደሆነ ደግማችሁ እንድታስቡ ፈልግ ደጋግማችሁ እንድታስቡ ፈልግ። ከውጤቱ ባሻገር ዋናው በዲሲፕሊን ዋንጫ የማንሳት አይነት እንቅስቃሴ ውስጥ ብትሆኑ ደስ ይለናል። በምንም ተአምር የእኛ ወረዳ ዩኒቨርሲቲ ውስጥ በነበራቸው ቆይታ ይሄ ተፈጠረ የሚባል በዲሲፕሊን ይሄ ሆነ የሚባል ሪፖርት እንዳንሰማ በተቻላችሁ መጠን ይሄ አንዳንዴ ቶለራንስ የለው። ይሄ ዲሲፕሊን በኖ ቶለራንስ ነው የሚመራው። ምንም ቶለራንስ ምንም አይነት ርህራሄ ምናምን ይባል የለም። ይሄ ማለት ማስፈራራት የሆነ እንድትረበሹ አይደለም። የትኛውን መብት አላችሁ፣ ግዴታ ግን የሚባለው አይዘለልም እዛ። ይሄ እንዳዘነጉ ይሄ ነው። ስለዚህ ወረዳችን በውጤት ብቻ ሳይሆን ማስጠራት የምትችሉት በዲሲፕሊን በተቀመጠ የዩኒቨርሲቲ የእንቅስቃሴ ዲሲፕሊን መነሻ መንቀሳቀስ ይኖርባቸው። ስማኝ ልጄ ሌት ፀሐይ ነው፣ ላልተማረ ሰው ግን ቀኑ ጨለማ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። የመጣሁት ከአዴሌ ሁለተኛ ደረጃ ትምህርት ቤት ነው። የ12ኛ ኤ ክላስ ማለት የናቹራል ሳይንስ ተማሪ ነኝ እና ለ12ኛ ክፍል ለኢንትራንስ ፈተና የተዘጋጀሁት በራሴ እንደሚገባኝ በተቻለኝ አቅም ተዘጋጅቻለሁ። ማለት ትምህርት ቤቱም ብዙ ድጋፍ ሲሰጠን ነበር፣ እኛም በተቻለን አቅም ስንዘጋጅ ነበር። አሁን ከመምህራን የስነ ልቦና የሚሆን የትምህርት ድጋፍ እየተሰጠን ነበር። እሺ፣ ስሜ ሳራ ተቻለ ይባላል። የመጣሁት ከዘምዘም ገርቢ ሁለተኛ ደረጃ ትምህርት ቤት ነው። መምህራኖቻችን ብዙ ድጋፍ አድርገውልናል። ከሚገባው በላይ ምርጥ ነው ያስረዳሉ። በጣም ዝግጅት ነበር። እኛም አልተጎዳንም። በረንት ይወጣናል። እኛም ተዘጋጅተናል እና ደግሞ ምንም ተነግሮናል። ምንም በቃ ኦሪንቴሽንም ተሰጥቶናል። ትምህርት ቤት ላይ ምንም የሚያስፈራ ነገር እንደሌለና ፈታ ብለን ኖርማል ትምህርት ቤት እንደምንማረው እና ትምህርት ቤት ሞዴልም ብዙ ጊዜ ተሰጥቷል። በሱ መልክ እንደምንፈተን በደንብ አስረድቶናል። ተማሪ ስሜ ጌቱ እባላለሁ። የመጣሁት ከርኬንስ ሁለተኛ ደረጃ ትምህርት ቤት ነው። ናቹራል ሳይንስ ተማሪ ነኝ። ያው የተሰጠን ዝግጅት በጣም ደስ የሚል ነው። በጣም ደስ ይላል። ማለት ከ9ኛ ክላስ ጀምሮ እስከ 12ኛ ያለው ሁሉንም ትምህርት አንድ ሳይቀራቸው እየሰሩልን ነበረ። ሌላ ደግሞ ያው ከዚህ በፊት የተፈተኑት ቡክሌቶች ነበሩ። እነኛ ቡክሌቶች አንብተው በመስራት ጥያቄዎችን ያልገቡን እየሰሩልን እስከ ዛሬ ድረስ ነበሩ። እግዚአብሔር ይመስገን። ትናንትና ደግሞ መጥተው እኛም እንዳንጨናነቅ እኛ ኮንፊውዝድ እንዳንሆን ደግሞ መጥተው ኦሪንቴሽን ሰጥተውን ለዛሬ ዝግጅት እንድንዘጋጅ አድርገውናል።
ያው እኔ በበኩሌ በጣም ተዘጋጅቻለሁ። ለራሴ በጣም በሚገባ ተዘጋጅቻለሁ። አሁን ያለ እስከዛሬ ባለው ትምህርት አጥቻለሁ። አሁን ለፈተና ዝግጁ ሆኜ ቀርቤያለሁ እና ከዚህ በላይ ያለው እግዚአብሔር ይጨመርበት ነው የሚለው። ስሜ በለጠ ዘለቀ እባላለሁ። የሁለተኛ ደረጃ ትምህርት ቤት ነኝ። የናቹራል ሳይንስ ተማሪ ነኝ። ያው ዛሬ የምንገኘው የሶዶ ወረዳ አዳራሽ ውስጥ ነው የምንገኘው እና ትምህርትን ፈተና ላይ ያለን ዝግጅት ምን ይመስላል የሚለው ነገር የአቅማችንን ተዘጋጅተናል። ከፈጣሪ ጋር ያው የአቅማችንን እንሰራለን ብለን እናስባለን። የሚገባንን ዝግጅት አድርገናል። የቀረው ደግሞ ፈጣሪ ስራ ይሆናል ብለን እናምናለን። ያው እስካሁን የተወሰኑ ጥያቄዎችን እየሰራን ፖርሽኖችን ከቨር እያደረግን ቆይተናል። ያለው ነገር እንደዛ ነው። እየተዘጋጀን የነበረው ጥሩ ጊዜ ነበረ። የትምህርት ቤትና የመምህራን ድጋፍ በጣም ደስ የሚል ነበር። ያው የአቅማቸውን እያደረጉልን ነበር። እኛም የአቅማችንን ከተማሪዎች ጋር በመተባበር የአቅማችንን እያደረግን ነበር። በጣም ጥሩ ነበር፣ አሪፍ ነበር። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው